በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአውድ ሚዲያ ቤተሰቦቻችን እንደምን ናችሁ? እንደምን ቆያችሁ? እኔ ደህና ነኝ። እግዚአብሔር ስሙ የተመሰገነና የተከበረ ይሁን። ዛሬ እግዚአብሔር ይፈቅድና ቢወድ ሶስቱ የእምነት መመሪያዎች የተባሉትን የምንመለከት ይሆናል ማለት ነው። ሶስቱ የእምነት መመሪያዎች የሚባሉት የመጀመሪያው ዶግማ ነው። ዶግማ ቃሉ የግሪክ ሲሆን መሰረተ እምነት ወይም የእምነት መሰረት የሚል ትርጓሜን ይሰጠናል ማለት ነው። ዶግማ ከእግዚአብሔር ለሰዎች የተገለጠ እንጂ በሰዎች የተደነገገ ሕግ አይደለም። ዶግማ እግዚአብሔር ለሰዎች የሚገለጥ እንጂ በሰዎች የተደነገገ አይደለም። ስለዚህ ዶግማ ምንጩ እግዚአብሔር ነው ማለት ነው። ዶግማ ወይም እምነት በማንኛውም ጊዜ በማንኛውም አካል ሊለወጥ፣ ሊሻሻል፣ ሊቀነስ ወይም ሊጨመርበት አይችልም። አሁን ማንም ተነስቶ ዶግማን መለወጥ መቀየር አይችልም። ለምሳሌ አሁን ዶግማ የሚባሉት ምንድን ናቸው? ምን ናቸው የሚለውን ለመመልከት ያህል በዋናነት ትእዛዛትን፣ የእግዚአብሔርን ትእዛዛት ማለትም 6ቱን ቃላተ ወንጌልን 10ቱን ትእዛዛት እንችላል። እነዚህ ዶግማ እንላቸዋለን ማለት ነው። ሌላ ዶግማ ትምህርቶች አሉ። ለምሳሌ የማይለወጡ የማይቀየሩ ትምህርቶች ማለት ነው። ለምሳሌ ምስጢረ ሥላሴን ነገር፣ የምስጢረ ሥጋዌን፣ የምስጢረ ጥምቀትን፣ የምስጢረ ቁርባንን ነገር፣ ስለ ምስጢራተ ቤተ ክርስቲያን፣ ክብረ ቅዱሳን፣ እነዚህ ነገሮች የምንማረው እንጂ ማንም ተነስቶ የሚቀይረው የሚያሻሽለው ነገር አይደለም። በቅዱስ ሲኖዶስ እንኳን ቢሆን ማለት ነው። ለምሳሌ አሁን የምስጢረ ሥላሴን ነገር፣ ምስጢረ ሥላሴን አሁን ሥላሴ አንድም ሶስትም ናቸው ከምንል ለምን ሁለት አናረጋቸውም ብሎ አንድ ሰው ሊቀይራቸው አይችልም። ምክንያቱም ይሄ ከእግዚአብሔር ለሰው የተገለጠ እንጂ በሰዎች የተደነገገ እውቀት ስላልሆነ መጀመሪያውኑ በሰዎች የተደነገገ ሕግም አይደለም ማለት ነው። ስለዚህ ማንም ተነስቶ ሊቀይረው አይችልም። ሌላው በሲኖዶስ እንኳን ቢሆን ዶግማ ሊሻሻል ሊቀየር አይችልም። አሁን ላይ አንዳንድ ነገሮችን እያየን እንገኛለን። ያው እንግዲህ ቤተሰቦቻችን ሰዎች ተነስተው እነዚህን የዶግማ ትምህርቶች ላይ ተቃውሞ አስነስተው ይህንን ነገር እንዲቀየር ለማድረግ የሚሞክሩ ሰዎች አሉ። ነገር ግን ዶግማ በሲኖዶስ እንኳን ቢሆን መቀየር አይችልም። በአንድ ግለሰብ አይደለም፣ በሲኖዶስ እንኳን ሊቀየር አይችልም። ምናልባት ሲኖዶስ አለመለወጡን አለመፋለሱን መርምሮ አረጋግጦ ሃይማኖታችን ይህ ነው ይህንን ተከተሉ ያለ እንጂ ዶግማን የመቀየር ስልጣን ለሲኖዶስ እንኳን የለውም ማለት ነው። ስለዚህ ከወዲሁ ይህን ዶግማን ለመቀየር የምትሞክሩ ሰዎች ካላችሁ እረፉ ማለት ነው። የማይሆን ነገር ነው። ለዚህም ነው በነገራችን ላይ ቅዱስ ጳውሎስ በዚህ ወደ ገላትያ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 8 ላይ እኛ ራሱ ሐሳባችንን ቀይረን እኛ ራሱ ብንሆን ወይም ደግሞ መልአክ ከሰማይ ወርዶ እኛ ካስተማርናችሁ ወንጌል ውጪ ቢሰብክላችሁ የተረገመ የተወገዘ ይሁን ያለው ለዚህ ነው ማለት ነው። ሌላው የሁለተኛው የእምነት መመሪያዎች ከሚባሉት መካከል ሁለተኛው ሌላው ቀኖና ነው። ቀኖና ማለት ይህም ቃሉ የግሪክ ሲሆን በዕብራይስጡ ቃኔ ይሉታል። ስርዓተ እምነት ማለት ነው። መጀመሪያው ምን ብለናል? ዶግማ ማለት መሰረተ እምነት ብለናል። የእምነት መሰረት ነው። ይሄ ቀኖና ግን ምንድነው ብለናል? ስርዓተ እምነት ነው። ትርጓሜው ደግሞ መለኪያ፣ መስፈሪያ፣ ስርዓት፣ ሚዛን የሚል ፍቺን ይሰጠናል ማለት ነው። ቀኖና ማለት በጌታችንና በመድኃኒታችን በአምላካችን በኢየሱስ ክርስቶስ አምነን የምንኖር እኛ ክርስቲያኖች እምነታችንን በስራና በተግባር የምንገልጽበት፣ በክርስትና ህይወታችን ውስጥ ስንኖር የምንመራበት፣ ስርዓተ አምልኮ የምንፈጽምበት ልክ፣ ወሰን፣ ሚዛን፣ ህግ ማለት ነው። ቀኖና ማለት ነው። ቀኖና እንደ ዶግማ አይደለም። ቀኖና እንደ ጊዜው፣ እንደ ሁኔታው፣ እንደ ቦታው፣ እንደ አስፈላጊነቱ እየተመረመረ እየተጠና በቅዱስ ሲኖዶስ ብቻ
ይሄም ማንም ተነስቶ የሚያሻሽለው አይደለም ከመሬት ተነስቶ በቅዱስ ሲኖዶስ ብቻ ግን ሊሻሻል አስፈላጊ ሲሆን ሊለወጥ ሊጨመርና ሊቀነስም የሚችል ትምህርት ነው ማለት ነው። ባጭሩ ዶግማ ቀኖና ዶግማን እነዚህ የዶግማ ትእዛዞችን የማይቀየሩ ትእዛዞችን የምንፈጽምበት ህግ ማለት ነው። አሁን ቀኖና የመቅጣት የዳኝነት ነገርም አለው። ምክንያቱም ለምን ዶግማን ለመፈጸም አትስረቅ ተብሏል። የሰረቀ ግን አሁን በቤተክርስቲያናችን ስርዓት መሰረት ይሄ ይደረግ የሚል ቅጣት ይኖረዋል ማለት ነው። ስለዚህ የምንድን ነው ማለት ነው? ቀኖና ነው። ሌላው እና ሶስተኛው የሶስቱ እምነት መመሪያዎች የሚባሉት መካከል ሶስተኛው ትውፊት ነው። ትውፊት ማለት አወፈ ከሚለው የግዕዝ ቃል የመጣ ነው። ትርጉሙ ደግሞ ውርስ፣ አወረሰ፣ ቅብብል፣ ማቀበል አይነት ነገር ይሆናል ማለት ነው። ስለዚህ ትውፊት ምንድነው ስንል በትውልድ ከአባቶች ጀምሮ እየተቀባበለ የመጣ ማለት ነው የሚሆነው። በዝርዝር በተለይ አሁን እግዚአብሔር ቢፈቅድና ቢወድ አሁን እነዚህ የአምስቱ አዕማደ ምስጢራትን ትምህርት በተከታታይ እንጀምራለን ማለት ነው። አባቶቻችን ሊቃውንቱንም እየጋበዝን ጭምር ቪዲዮችን እንሰራላችኋለን። የዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ አድርጉ። ላይክ ሼር እያደረጋችሁ አብራችሁን ቆዩ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።